ይሄ ነው እንግዲህ የምንለው ይሄ ነው የወንዝ ዳርቻ ልማት እያልን በየጊዜው እናወራለን። ድምቀቱ ውበቱ ሲጠናቀቅ እንግዲህ አገራችን ያው አውሮፓን አሜሪካን እንግዲህ ትወዳደራለች። ያው ሌሎች መጥቶ ለማየት እድሉን ካገኙ ማለት ነው። አሁን ይሄ ከጀርባ የምትመለከቱት የአንበሳ ግቢ ነው። ሰላም ጎዳና አልፎ ነው። እዚህ ፒኮክ አካባቢ የሚገኝ ቦታ ነው። እጅግ በጣም ውብ በሆነ ሁኔታ ያው ተሰርቶ እየተጠናቀቀ ይገኛል። እውነት ነው ያልክ ነው። በጣም ያምራል። እንደዚህ መዝናናት መደሰት ሳይከፍሉ ኦኬ ስለናችን ብቻ ያረጋግጥ። አይ እኔ እንደውም አንድ ነገር ትዝ አለኝ። ምን እንደሆነ ታውቃለህ? ለካ እኔ ኑሮ ውድነቱ ጥርጥር አድርጎ ስለያዘኝ እኔ ብቻ ደሃ ነኝ፣ ሰው ሁሉም ደሃ ይመስለኝ ነበር። ለካ ሀብታሞች ብዙ እንዳሉ አገራችን በጣም እያደገች እንደሆነ ውድነት የለም። እዚህ ወድቆ ነው ያለው። እዚህ ገብቶ ነው ሁሉም ነገር ወደዚህ ገብቶ ነው። እውነት ነው። ይሄ የተሰራበት ሁሉ ገንዘብ ስለሆነ ኑሮ የተወደደው ለካ ይሄን ለማሳመር ስንል ነው። እኛ ብንቸገርም በእውነት ኢትዮጵያ ያልፍላት ይገባል። አንድ ጊዜ ተቸግረንም ቢሆን ኢትዮጵያ ካለፈላት በቃ ነገ ደግሞ የኛ ልጆች ትውልዱ የተሻለ አገር ላይ ይኖራልና እንግዲህ አንጠላም ማለት አንድ ነገር ምንድነው እንደ መንግስት እንግዲህ ለህዝብ ልማት ቅድሚያ እየሰጠ ነው። ነገር ግን የሰው ሀብት ልማት ላይም እንደዚሁ በደንብ ትኩረት ሰጥቶ ማየት አለበት የሚል እምነት አለኝ። አሁን እንግዲህ በተወሰነ ደረጃ ደሞዝ ጥቅማ ጥቅም ለሰራተኞች መጨመር ጀምሯል። እሱንም ያላገኙ አሉ፣ አሁንም ያልተጨመረላቸው አሉ። ተጨምሮላቸው አረ በቂ አይደለም የሚሉ ስላሉ ትንሽ ትኩረት ይጠይቃል። ያንን ለማለት እንጂ ኢትዮጵያ ላይ አሁን እየተሰራ ያለ ነገር ሁሉ መልካም እንደሆነ እሙን ነው። በቃ ማደጓ የማይቀር ነው፣ የማይቀር ሀቅ እውነታ ነው። ሌላው ምናልባት ክልሎች በዚህ ልክ እያደጉ ነው ወይ ነው ጥያቄው። እንደ አዲስ አበባ ያሉ ቦታዎች እያደጉ ነው ወይ ነው? አያድጉም ወይስ ወደፊት ያድጋሉ የሚለው? ክልሎች ያድጋሉ። ይሄን እያዩ ከዚህ ተሞክሮ እየቀዱ ነው አይደል? ባለፈው ተሞክሮ 86 መኪና ተጭኖ እዚህ ይመጣል። ኦኬ ዋና አመራሮች የክልል አመራሮች ይሄን አይተዋል። ኦኬ ይሄን አይቶ ካልሰሩ ምንም በቃ ሰዎች አይደሉም፣ አመራር ቀርቶ ሰዎችም አይደሉም እንላለን አይደል? እውነት ነው። ቀስሙ ካለ ይሄን መሬት ላይ ካላወረድ ያው አይተሃል። ያው ቅድም የትና የት ዝንዞር ነበር። እውነት ነው። ውድነት ከብዶናል እያልን ነው። ለከስ እዚህ ያገኘ ደስታችን እዚህ ላይ ነው። እውነት ነው። ብራችን የህዝብ ሀብት እዚህ ላይ ነው፣ ልማት ላይ ነው። በእውነት ይላለው አንተ በጣም የሚገርም ነገር ናና እስቲ እዚህ ጋር የተሰራው ግሪን ኢኮሎጂ ይኸው እንጨቱ ሳይቆረጥ እንዴት እንደተሰራ በእውነት የኛ ኢንጂነሮች ተባረኩ፣ እጃችሁ ይባረክ። ቆረጥ ህንጻው የተሰራበት ቁርቁሮ የተለበጠበት ሁኔታ ነው የገረመኝ። ይገርማል። ያው አይቻለሁ፣ ባይኔ አይቼ በጣም ገርሞኛል። እውነት ነው። እጽዋትን ሳያጠፉ ልማት ይዘው መስራት ይቻላል። እውነት ነው። ይሄ እውነት ነው። አንተ ደግሞ በቃ አንተ መቼም በቃ አይዋጥልም፣ በቃ ትሞታለህ። ከላይ የተሰጠ ነው። መንግስትን ማክበር ጥሩ ነው። ተሞክሮ መውሰድ ወጣቶች ነገ የዚች ሀገር ተረካቢ ስለሆነ የተሻለ ነገ ያለን ማለት ነው። ያማረች ኢትዮጵያ የዚች ሀገር አደራኩ እውነት ነው። ለዚህችን ሀገር ማስቀጠል ነው ያለብን። እውነት ነው። ኢትዮጵያ አትፈርስም። እውነት ነው፣ አትፈርስም። ሌቦች፣ ነፍሰ ገዳዮች፣ ክፎች ምናልባት በህዝብም በእግዚአብሔርም እንትን እርግማን እነሱ ቢጠፉ ቢወገዱ እንጂ ንጹሃን መሞት የለባቸው፣ መቸገር የለባቸው። ኢትዮጵያም እንደ ሀገር መፍረስ የለባትም። የቃል ኪዳን ሀገር ናት ኢትዮጵያ፣ መቼም አትፈርስም።
እንዲሁም ለሌሎች ጥሩ ምሳሌ የምትሆን ሀገር ናት ብዬ አስባለሁ። ለአፍሪካ ለመላው አፍሪካ ብቻ ሳይሆን ለጥቁር ህዝቦች አፋቸው ላይ ያለች ልዩ ምልክት ኩራታቸው ከድሮ ጀምሮ የነበረ ነው። የጥቁር ህዝቦች መኩሪያ ሀገር ኢትዮጵያ ነች። እውነት ነው። እንደ አራያ እንደ ምሳሌ የሚወስዷት አንጡራ ሀብት እኮ በሌላ ሀገር ቢሆን እኮ በዚህ በዋናው በመጀመሪያው መስመር ይሄን ነገር ተሰርቶ ይሆናል። አሁን ግን እኛ ሰራን። እውነት ነው። ይሄ የተተወ ቦታ ነው። የተጠበቀውን አገኘ። እውነት ነው። ወንዝና ወንዝ ዳርቻ ልማት አሁን ያለው መንግስት ነው ለዚህ ትኩረት ሰጥቶ የሰራው እንጂ ከዚህ በፊት ይሄ አልተለመደም። እንደዚህ አይነት ደግሞ ይገርማል። በዚህ ጋር ስናልፍ ሽታው ራሱ እንዴት ነበር? እውነት ነው። አፍንጫችን ይዘን ነበር። ያለ ማስክ በዚህ ጋር ማለፍ አይቻልም ነበር። እውነት ነው። አሁን ግን አየሁ አይደለ? አፍንጫችን ከፍተን ምን ነገር። ስለዚህ ኢኮኖሚው ጤናውንም የአካባቢ ጥበቃንም እውነት ነው ሁሉን አካቶ የያዘ ነው። ሁሉን አካቶ የያዘ መሆኑን ያሳያል። ወንዙ ዳርቻው ልማት ውበትን ለብሶ ለሌሎች ፍጹም አራያ በሆነ መንገድ እየተሰራ እየተጠናቀቀ እንደሆነ ነው ያየነው የተመለከትነው። ለዛሬ እንግዲህ ያለን ውሏችን ይሄን ይመስላል።